15,000 ብር በ10 ደቂቃ አዎ ወስጃለሁ። ይሄ እውነት ነው አይደለም? ምንም የሚያከራክር ነገር የለም። ሁላችሁም ወስዳችሁ ማየት ትችላላችሁ። የሚጠይቀውን መስፈርት ይኸው አሁን ተከታታይ ያቀርብላችኋለሁ። የሚጠይቀውን መስፈርት እዚሁ ስልካችሁ ላይ ሙሉት። ውሸት ነው እውነት ነው የሚለው ክርክር ውስጥ የሚያስገባ ነገር አይደለም። ይኸው አንድ በአንድ ስቴፕ በስቴፕ በዝርዝር አሳያችኋለሁ። እዩና ውሰዱ። 15,000 ብር በ10 ደቂቃ እኔ ወስጃለሁ። ብዙ ልጆችም እንደወሰዳችሁ ነግራችሁኛል። አልሰራም ውሸት ነው ምናምን የምትሉ ሞክሩት። በቃ ይኸው ስቴፕ በስቴፕ አንድ በአንድ ምን ማሟላት አለባችሁ፣ ለምን ሪጀክት እንደምትደረጉ በዝርዝር ከዚህ ቀጥሎ ሰራላችኋለሁ። 15,000 ብሩን መውሰድ ትችላላችሁ። እውነታ ነው። እኔ የማገኘው ምንም ነገር የለም። እንድትጠቀሙና ከማሰብ ወይም ቪዲዮ የሰራሁት የዛኔም የሰራሁት እንድትጠቀሙ ከማሰብና እንድታውቁት ከማሰብ ነው ዓላማው። ከሰራላችሁ ሰራላችሁ ነው፣ ካልሰራላችሁ የእናንተ ክፍተት ነው። ያሙላልና የእውቀት ማነስ ነው የሚሆነው። ያ ክፍተታችሁን ለመሙላት ደግሞ የረዘም ያለ ቪዲዮ ስቴፕ በስቴፕ እዚህ ጋር እምቢ ያላችሁ ለዚህ ነው ብዬ ሰርቼላችኋለሁ። በዝርዝር እዚህ ጋር አሳያችኋለሁ ማለት ነው። እስከ መጨረሻው እዩት። 15,000 ብራችሁን ውሰዱ። በዚህ አጋጣሚ ሰብስክራይብ አድርጋችሁን ጀምሩ። 100% ላይ የምላችሁ እርግጠኛ ሆኜ የሆነ ብድር ከኔ ታገኛላችሁ። እዚህ ፔጅ ላይ በቆያችሁ ቁጥር አንድ ኢንፎርሜሽን መረጃ ማግኘታችሁ አይቀርም። ይሄ ቻናል ስለ ብድር አማራጮች በዝርዝር ማውራበት ጠይቁኝ። እኔ ሰርች አድርጌ ፈልጌ መረጃውን አቀርብላችኋለሁ። የተለያየ የእቃ ሁሉ ብድር ሁሉ እንዳለ ነግሬያችኋለሁ። እቃ ሁሉ ማሽን ሁሉ ብድር ኢትዮጵያ ውስጥ አለ። ቪዲዮችን እየገባችሁ ማአት አይነት የብድር አማራጮች ነው ያሉት። ዝም ብላችሁ ስክሮል አታርጉ። ኮሜንት ለማድረግ አትሩጡ። ፖዚቲቭ የሆኑ ኮሜንቶችን ስጡ፣ ጥያቄ ጠይቁ፣ መልስ ለመስጠት እሞክራለሁ ማለት ነው። ስለዚህ ወደ ተግባሩ እንሄዳለን። ስልካችሁን አዘጋጁ። የምንጀምረው ከፕሌይ ስቶር ዳውንሎድ ከማድረግ ጀምሮ እስከ ብድሩ ሪሊዝ እስከምትቀበሉበት ያለውን ስቴፕ በስቴፕ አብራራላችኋለሁ ማለት ነው። ቢያንስ 10 ደቂቃ ነው የሚፈጀው። ፖዝ እያደረጋችሁ ዳውንሎድ እያደረጋችሁ ስቴፕ በስቴፕ ተከታተላችሁ ብድሩን ራሳችሁ ቼክ ማድረግና ማጣራት ትችላላችሁ። ሌትስ ጎ እንጀምር። ስልካችን ላይ ከአፕ ስቶር ወይም ከፕሌይ ስቶር ላይ ግሬስ ሎን ብለን ሰርች እናደርጋለን። ያን ሰርች በምናደርግበት ጊዜ የተለያዩ ዝርዝሮች ይመጣሉ። ግሬስ ቲፕስ፣ ግሬስ ሎን አፕ፣ ግሬስ ቲፕስ አፕ የሚሉ እናንተ ግን ያን ሁሉ ከነዛ ውስጥ ሁሉ በመተው ግሬስ ሎን የምትለዋን ትመርጣላችሁ ማለት ነው። ግሬስ ሎን እንደምታዩት ነው። በሰማያዊ መደብ ጂ የምትመስልና የብርቱካናማ ምልክት ያለባት አፕ ትመጣለች። እሷን ኢንስቶል እናደርጋለን። ወደ 15 ሜጋባይት የምትይዝ ናት። ሚኒመም 15 ሜጋባይት በጣም ትንሽ ሳይዝ ናት። አንድ ደቂቃ ማትፈጅም። እሷን ዳውንሎድ እናደርጋለን በአንድ ደቂቃ ውስጥ። እዛ ዳውንሎድ ካደረግን በኋላ ኦፕን እንለዋለን። ስንከፍተው ልክ የሚታየው ይሄ ምስል ነው። ግሬስ ሎን በአማርኛና በእንግሊዝኛ ብሎ ይመጣል። እኛ የፈለግነውን ቋንቋ መምረጥ ይቻላል። የሚመቻችሁን ትመርጣላችሁ። እኔ ቪዲዮ ለማሳየት እንዲመቸኝ እንግሊዘኛው መርጫለሁ። ዝርዝር ማብራሪያና ፖሊሲዎች አሉ። እሱን ከቻላችሁ ቆም ያደረጋችሁ ጠቅላላ ስለወለዱ በስንት ጊዜ እንደሚመለስ ምን ያህል ማግኘት እንደምትችሉ የሚያሳይ ዝርዝር ነገር አለ ስለ ብድሩ። እሱን ማንበብ ትችላላችሁ። የሚሰለቻችሁ ሰዎች ደግሞ ሳታነቡትም አግሪ ኤንድ ሌት ኢንተር የሚለውን ትነካላችሁ ማለት ነው። ልክ ስታደርጉ እንደዚህ አይነት ገጽ ነው የሚመጣላችሁ። ስልክ ማስገቢያ ዌልካም ቱ ግሬስ ሎን ፕሊዝ ኢንተር ዩር ሞባይል ፎን ይላል። ስልክ ቁጥራችሁን ታስገባላችሁ ማለት ነው። ከ9 ጀምራችሁ +251 ነው የሚለው 0 ትተውና 09 የሚለውን 0 ትተውና ከ9 ጀምራችሁ ታስገባላችሁ። ከታች እቺ የራይት ምልክቷን I have read and agree to the user privacy agreements የምትለዋን ክሊክ ማድረግ እንዳትረሱ። እሷን ክሊክ ካላደረጋችሁ ወደ ቀጣዩ ፓርት ማለፍ አትችሉም። እሷን ክሊክ ማድረግ እንዳትረሱ። ልክ ስልካችሁን አስገብታችሁ እንደጨረሳችሁ ኦቲፒ ይላክላችኋል። ወደ ሜሴጅ 6 ዲጂት ያለው ኦቲፒ ይላክላችኋል ማለት ነው። ከሜሴጅ ውስጥ ኦቲፒውን ታመጡና አፕ ላይ ታስገባላችሁ ማለት ነው። ልክ ፓስዋርዱን ስታስገቡ እንዲህ አይነት ሜሴጅ ይመጣላችኋል። ሰርቪስ አውቶራይዜሽን የሚል ሰፋ ያለ ጽሁፍ ይመጣላችኋል። ልክ ኦቲፒውን ካስገባችሁ በኋላ ኦቲፒውን አስገብታችሁ እንዲህ አይነት ጽሁፍ ከመጣላችሁ በኋላ አግሪ ብላችሁ ትስማማላችሁ ማለት ነው። ማክሲመም እዚህ አፕ ላይ ልትበደሩ የምትችሉት እስከ 15,000 ብር። እኔ መጀመሪያ ጊዜ ስሞክር 15,000 ብር አበድሮኛል ብዬ ቪዲዮ ሰርቼላችሁ ነበር። ኢሚዲየትሊ ነበር ወደ ቴሌብር 15,000 ላይ ያስገባልኝ። ከዛ በኋላ የወሰዳችሁ ሰዎች 1,000 ብር ነው፣ 3,000 ብር ነው፣ 5,000 ብር ነው የምትሉ የተለያየ ቪዲዮዎች ሜሴጅ ልካችሁልኛል። እኔ በጊዜው በምን መስፈርት እንደሆነ አላወኩም፣ ስቲልም አልገባኝም። 15,000 ብር ወዲያው ነበር ያበደረኝ።
ለተወሰኑ ሰዎች 5000 8000 ያሉኝ ሰዎች አሉ። እናንተ ስንት እንደሚያበድራችሁ አብራችሁ የምታዩት ይሆናል። ስቴፑን ተከተሉ። ግን ማክሲመም የምትበደሩት በዚህ አፕ 15000 ብር ነው። ከዛ አይደል ማክሲመሙ 15000 ብር ነው። እንደምታዩት ነው። ማክሲመም ቦረብል አማውንት ኢዝ 15000 ይላል። ከዛ አፕላይ ፎር ሎን እንለዋለን። ለካ አፕላይ ፎር ሎን ስንለው እንዲህ አይነት ሜሴጅ ይመጣልናል። ታንክ ዩ ፎር ሬጅስትሪንግ ዊዝ ግሬስ ሎን አፕ ፕሊዝ አፕሎድ ዩር ኦሪጂናል አይዲ ክሊር ሰልፊ ኤንድ አኪሬት ሪፈረንስ ዲቴልስ ኢንኮሬክት ኦር አንቬሪፋይብል ኢንፎርሜሽን ሜይ ሊድ ቱ አውቶማቲክ ሪጀክሽን ኦፍ ዩር አፕሊኬሽን ይላል። ይህ ማለት ምን ማለት ነው? ስለተመዘገቡ በግሬስ ሎን አፕ ስለተመዘገቡ እናመሰግናለን። ኦሪጂናል አይዲያችሁን ክሊር የሆነ የሚታይ የሰልፊ ፎቶ እዛው ቦታው ላይ ሰልፊ ነው የምትነሱት። ራሳችሁ በራሳችሁ አፑ ጋር ስትደርሱ ሌላ ፎቶ ምናምን ብታስገቡ አይፈቀድም ከጋለሪ ውስጥ ምናምን። ስለዚህ ሰልፊ ነው የምትነሱት። እሱን እንዳትረሱ። የሚታይ ክሊር የሆነ ሰልፊ ፎቶ ያስፈልጋል እና አኪዩሬት ሪፈረንስ ዲቴይል ማለት ሁሉም የሚጠይቃችሁ ነገር ትክክለኛ የሆነ መረጃ ነው ማስገባት ያለባችሁ። ፌክ የሆነ ነገር ከታየ ሪጀክት ነው የሚደረገው ነው የሚለው። ኢንኮሬክት ሆነ የተሳሳተ ወይም ቬሪፋይ ሊደረግ የማይችል ኢንፎርሜሽን ካስገባችሁ ቀጥታ አውቶማቲክ ሪጀክሽን ነው፣ ሪጀክት ነው የሚደረገው። ለዛ ነው ብዙዎቻችሁ ሪጀክት ተደረግን የምትሉት የማይሆን ነገር ስላስገባችሁ። የሚጠይቃችሁን አሳማኝ የሆነ መረጃ ነው ማስገባት ያለባችሁ ማለት ነው። ልክ ያንን አስገብታችሁ ለጨርሳችሁ አፕላይ ስትሉ ዶክመንት ቬሪፊኬሽን የሚል ዊንዶ ይከፍትላችኋል። ዶክመንት ቬሪፊኬሽን ዶክመንታችሁን የሚታጣሩበት ገጽ ማለት ነው። እዛ ላይ ሙሉ ስማችሁን ታስገባላችሁ፣ የትውልድ ቀናችሁን በፋይዳ ስለሆነ ፋይዳው ላይ ካለው ወይ የውጭን ወይ የአበሻውን ቀን የትውልድ ቀናችሁን በትክክል ማስገባት አለባችሁ። ጾታችሁን በስርዓት መምረጥ አለባችሁ። ያው ግዴታ መታወቂያ ምንድነው ናሽናል አይዲ ብቻ ነው የሚሆነው። ስለዚህ ናሽናል አይዲ የሚለውን ትመርጣላችሁ። ፋን ነምበር እና ፊን ነምበር የሚባሉትን ሁለቱን ቁጥሮች ታስገባላችሁ። ከፋይዳ ፊት ለፊት ላይ ያለው 16ቱ ዲጂት ፋን ይባላል። ከላይ ፋይዳ አይዲ ነምበር የሚለው ላይ የመጀመሪያው ላይ ፊን ነው የሚለው ኤፍ አይ ኤን ማለት ኤፍ አይ ኤን 12ቱ ዲጂት ነው። ከጀርባ ነው ያለው ፎቶአችን ላይ ሳይሆን በፎቶአችን ሳይድ ሳይሆን በፎቶ በሌለበት ሳይድ ያለው 12ቱ ዲጂት 12ቱ ቁጥሮች ፊን ይባላሉ። ኤፍ አይ ኤን ማለት ነው። 16ቱ ደግሞ ከፎቶአችን ስር ያለው የባርኮዱ ስር ያለው ፋን ይባላል። እሱ 16ቱን ዲጂት ደግሞ ፋን የሚለው ላይ ታስገባላችሁ ማለት ነው። መጀመሪያ ከጀርባ ያለውን 12ቱን ዲጂት ከዛ ደግሞ ከፊት ለፊት ያለውን 16ቱን ዲጂት ታስገባላችሁ ማለት ነው። ስማችሁ ስጽፉ እስከ አያታችሁ መሆን አለበት። ከፋይዳው ጋር ተመሳሳይ የሆነውን እስከ አያታችሁ ድረስ መጻፍ አለባችሁ። ስፔሊንግ ባታሳስቱ ይመከራል። ሪጀክት የመደረግ ቻንሱ ሰፊ ስለሆነ ከፋይዳ ላይ ያያችሁ ሙሉ። በርዝዴትም የነጮቹን ብትሞሉት የተመረጠ ነው። በነጮቹ ያለውን ፋይዳ ላይ ያለውን የልደት ቀን የነጮቹን በስርዓት ሙሉት። የግሪጎሪያን ካላንደርም ማለት ነው። እዚህ ጋር ቀደም ብላችሁ ማዘጋጀት ያለባችሁ ፋይዳ ፎቶአችሁን ነው። የፋይዳ ፎቶ ማለት የመታወቂያውን ፎቶ በስልካችሁ ፊትና ጀርባውን ሁለቱንም በተለያየ ታነሳላችሁ ማለት ነው። ታች ፌሱንና ባኩን አስገቡ የሚል ቦታ ላይ ፍሮንት አይዲ ካርድ ማለት ፋይዳችሁን ፎቶ ታነሱትና ፎቶ የእናንተ ፎቶ በሚታይበት ሳይድ ፍሮንት ኦፍ አይዲ ካርድ የሚለውን የፋይዳችሁን ፎቶ ያለበትን አፕሎድ ታደርጋላችሁ። ባክ ኦፍ ፋይዳ አይዲ ካርድ የሚለውን ደግሞ ጀርባውን ገልብጣችሁ የፎቶን ግልባጭ ያ ኪዋር የሚመስለው ነገር ያለበትን እሱን ፎቶ አፕሎድ ታደርጋላችሁ ማለት ነው። በጣም ቀላል ነው። እዛው ኢሚዲየትሊ መሀል ላይም እዛው ላይ አንስታችሁ አፕሎድ ማድረግ ትችላላችሁ። መጀመሪያ አንስታችሁ አስቀምጣችሁ እንደገና ከጋለሪ ውስጥ መምረጥም ትችላላችሁ። ቀጥታ የሚያስመርጣችኋል፣ ቀጥታ ወደ ካሜራ የሚወስዳችኋል። ስለዚህ ከሁለቱ አማራጭ በስርዓት አንሱት። የማይታይ ብለርድ ምናምን ከሆነ ሪጀክት ትደረጋላችሁ። ስለዚህ በስርዓት እዚህ ጋር ስታነሱት ፎቶን በትክክል ከዛ ከስሩ ፌስ ፎቶ የሚላል የፕላስ ምልክት ያለበት ፌስ ፎቶ የሚለው ላይ እሱ ላይ ምንድነው የሚያስፈልገው? ሰልፊ ያልኳቸው ነው። ሰልፊ ፎቶ የራሳችሁ ካሜራ ልክ ፕላስ ምልክቱ ሲነኩ ካሜራ ይከፍታል። ምንም ባላችሁበት ሁኔታ ቦታው ምናምን አያሳስብም። ጥራት ያለ የሰልፊ ፎቶ እዛው ላይ ራሳችሁ ፒክቸር ታነሱና አፕሎድ ታደርጋላችሁ ማለት ነው። የሰልፊ ፎቶ እሱ ማንዳቶሪ ነው። ከጋለሪ ውስጥ ፎቶ አድ ማድረግ አይቻልም። ሰልፊ ነው የሚለው እዛው ላይ ኢሚዲየትሊ ራሳችሁን ፎቶ አንስታችሁ አፕሎድ አድርጉ። አለበለዚያ ሪጀክት ትደረጋላችሁ። አብዛኛው ሰው ዝም ብሎ ባዶ ነገር ትልካላችሁ ነው። እነሱ ያዩታል። ቬሪፋይ ሲያዩት ዶክመንታችሁን ብድሩን ጥያቄያችሁን ሲያዩት የሰልፊ ፎቶ መሆኑ አለመሆኑ ቼክ ስለሚያደርጉት
ሰልፊ እዛው ላይ እያያችሁ ራሳችሁን እያያችሁ አስገቡ በስርዓት። እነዚህ ካደረግን በኋላ ዶክመንት ቬሪፊኬሽን የሚለውን ጨረስን ማለት ነው። ኮንቲኒው እንላለን ማለት ነው ወደ ቀጣዩ ስቴፕ። ሁለተኛው ስቴፕ ቅድም ዶክመንት ቬሪፊኬሽን የሚል ነበረ፣ እሱም ሞልተናል በስርዓት ከጨረስን በኋላ ቀጣዩ ስቴፕ ምንድን ነው? ከላይ ያሰምርላችኋል ምን ያህል መሙላት እንደቀራችሁ በብርቱካናማ ከለር አድርጎ የሞላችሁ ስትሄዱ እየተሸፈነ ይሄዳል። ያው እንደምታዩት እዚህ ጋር ማለት ነው። እሱ ጋር እየሸፈነ ሙሉ ይሆናል። እሱ እስኪሞላ ድረስ እየሞላን እንቀጥላለን ማለት ነው። ቅድም ዶክመንት ቬሪፊኬሽን ብለናል። አሁን ደግሞ ቤዚክ ኢንፎርሜሽን መሰረታዊ የሚባሉ መረጃዎቻችንን የራሳችንን እናስገባለን ማለት ነው። እዚህ ገጽ ላይ ደግሞ የመጀመሪያው ኢሜይላችንን ኢሜይል መቼም ያው ዩቲዩብ ስትጠቀሙ ራሱ በኢሜይል ነው ብዬ አስባለሁ። ያው ኢሜይል ያላችሁ ሰዎች መቼም ሰብስክራይብ አድርጋችሁኛል። የሌላችሁ ኢሜይል መክፈት አለባችሁ። ጂሜል እንዴት እንደሚከፈት ብዙ ዩቲዩብ ላይ ብዙ መረጃዎች አሉ። ጂሜል አካውንት የሌላችሁ ጂሜል አካውንት ክፈቱና ለብዙ ነገር ስለሚጠቅም እንትን ትላላችሁ። ያላችሁ ግን እዚህ ጋር የራሳችሁን ስትነኩት ኢሜይል የሚለው ላይ ያላችሁን እንድታስገቡ ራሱ እንትን ይላችኋል። ስማችሁ ገዳ ኢሜይል አድሬሳችሁ ስትጽፉት ራሱ ይመጣል ማለት ነው። የሌላችሁ ግን ኢሜይል ክፈቱ ግዴታ ነው። በዚህ አጋጣሚ ኢሜይል ያላችሁ ሰዎች ሰብስክራይብ አድርጉኝ፣ ብዙ መረጃዎችን ስለማቀርብላችሁ ማለት ነው። ከኢሜይል ቀጥሎ ሆም አድሬስ የሚለው ነው። ሆም አድሬስ የሚለውን ስትነኩት ዝርዝሮች ይመጣሉ። ኤሪያ ካንትሪ ብሎ ኤሪያው ያው ካንትሪ ኢትዮጵያ መሆኑ ይታወቃል። ከኢትዮጵያ ውጭ ላሉት አይሰራም ይሄ አፕሊኬሽን፣ ሀገር ውስጥ ላሉት ብቻ ነው የሚሰራው። ኤሪያ የሚለው ላይ 11ዱም ክልሎች ያሳያል። አዲስ አበባ፣ አፋር አለ፣ አማራ፣ ቤንሻንጉል፣ ድሬዳዋ፣ ጋምቤላ፣ ሐረር ሁሉም ክልል ይሰራል። ምንም ገደብ የለውም። አዳዲሶቹ ክልሎች ላይ ሳይቀር ደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ ምናምን የሚሉት ሁሉ ያስመርጣቸዋል። እነሱ ትመርጣላችሁ ማለት ነው። በዝርዝር ስላለ ያላችሁበትን ሪያሊቲ ቢሆን ይመከራል። የማይሆን ነገር አትምሉ። ልክ ኤሪያችሁን ስትመርጡ ራሱ ቀጥሎ ለምሳሌ ምስራቅ ሸዋ ብዬ ስመርጥ አዳማን ያመጣልኛል። አዳማ ስር ዝርዝሮች አሉ፣ ብዙ ከተሞች አሉ። ከነዛ ውስጥ የፈለጋችሁ ትመርጣላችሁ ማለት ነው። ያላችሁበት ታች የጋብቻ ሁኔታችሁን ይጠይቃል። ያገባ ያላገባ የሚለውን እሱን በትክክል መሙላት አለባችሁ። ያገባ ትምህርት ደረጃችሁን በስርዓት መሙላት አለባችሁ። ብድሩ አናላይሲስ የሚደረገው ሜቢ እዚህ ላይ ካለው መስፈርት መሰለኝ የሚያዩት እዚህ ጋር የምትሞሉትን አይተው ነው ሊሰጧችሁ የሚችሉትን ምክንያትም ይኖራቸዋል። ይህንን የሚጠይቁበትና በስርዓት መሙላት ነው። ኤዱኬሽን ዲግሪ ያላችሁ 10ኛ ክፍል 12ኛ ክፍል የሚለውን በስርዓት ሙሉት። ምክንያቱም ዶክመንት ቢጠይቋችሁ ስለፊት እዛ ለአሁኑ በስርዓት ሙሉት። የትምህርት ደረጃችሁን ከሞላችሁ በኋላ መጨረሻ ላይ ምን የሚል ጥያቄ አለ? ዱ ዩ ሃቭ ኤኒ አውትስታንዲንግ ሎንስ ይላል። አውትስታንዲንግ ሎንስ ማለት ሌላ ድርጅት ላይ የተበደራችሁት ብድር አለ ወይ? ታማኝነታችሁ ነው። እነሱ አሁን ከቴሌብር ብድር አለባችሁ ወይ ከሌላ እንትኖች አሏችሁ እንደማለት ነው። ካለባችሁ አዎ በላችሁ አሳውቁ። ምክንያቱም አሁን ለምሳሌ ቴሌብር ላይ ተበድራችሁ ከሆነ የለብንም ብላችሁ ከዛ ደግሞ በኋላ እንደገና ቴሌብርን መርጣችሁ ብድር ውስጥ ጠይቁ። እነሱ ቀጥታ ወደ ቴሌብር ሲልኩላችሁ መጀመሪያ ዕዳ ከነበረባችሁ ቴሌብር ይወስደዋል ማለት ነው። ስለዚህ አለባችሁ የለባችሁ የሚለውን እናንተ ናችሁ የምታውቁት። እሱ ጋር የለብንም ወይ አለብን የሚለውን ምረጡ። ግን ካለባችሁ ቢያንስ የቴሌብር ብድር ካለባችሁ የቴሌብርን አትመርጡ። በኋላ አካውንት አስገቡ ሲል የንግድ ባንክ ብትመርጡ የተሻለ ነው። ምክንያቱም የቴሌብር ዕዳ ካለባችሁ ቴሌብር ላይ ስታስገቡ ቀጥታ ስለሚወስድባችሁ እሱን ታሳቢ አድርጉ። እዛ ኢንፎርሜሽናችሁን ምን እንደሞላችሁ ያሳያችኋል ዝርዝር። ይሄንን ኢሜይል፣ ሆም አድሬስ፣ የጋብቻ ሁኔታ፣ የትምህርት ሁኔታ እና የብድር ሁኔታ እንደዚህ ሞልታችኋል አይታችኋል ያረጋግጡ ይላል። ኮንፊርም እንለዋለን ማለት ነው፣ እናረጋግጣለን። ቀጣዩና ሶስተኛው እንደምታዩት ነው ብርቱካናማው እየሞላ ነው። ምን ብለናል? ዶክመንት ቬሪፊኬሽን አይተናል፣ ኢንፎርሜሽን ሞልተናል። አሁን ደግሞ የስራ ሁኔታችንን እንሞላለን። ወርክ ኢንፎርሜሽን የሚባለውን እንሞላለን። የመጀመሪያው ወርክ ኢንፎርሜሽን ላይ ኤምፕሎይመንት ስታተስ ነው። በዚህ ሰዓት ምን ላይ ናቸው ያላችሁት የሚለውን ማጣራት ይፈልጋሉ። ስለዚህ ሰራተኛ ናችሁ፣ ተቀጣሪ ሰራተኛ ናችሁ ማለት ነው። ኤምፕሎይድ ናችሁ፣ የግል ስራ ነው ያላችሁ ወይ ሰልፍ ኤምፕሎይድ፣ ጡረተኛ ናችሁ ወይ ወይስ የራሳችሁ ገበያ ነው ያላችሁ ሰዎች ናችሁ ወይ ምናምን እያለ ዝርዝሮች ያመጣሉ። ከዛ ውስጥ የሆናችሁትን ትመርጣላችሁ ማለት ነው። በቀደም ጡረተኞች መበደር ይችላሉ የሚል ጥያቄ ያቀረበልኝ ሰው ነበረ። ያው እዚህ ጋር መልስ ማግኘት ትችላለህ። አዎ ጡረተኛ የሆኑ ሰዎችም መበደር ይችላሉ፣ አማራጭ ውስጥ አሉ። አንኤምፕሎይድ ሰራተኛ አንኤምፕሎይድ ራሱ ስራ የለኝም ማለትም ይቻላል። ስራ ለሌላቸውም ያበድራሉ። በመረጣችሁት መሰረት ነው። ከዛ በኋላ ስለ ስራ ሁኔታችሁ ለምሳሌ እኔ አሁን ኤምፕሎይድ ስራ አለኝ ብዬ ሞላሁት ማለት ነው። ከዛ በኋላ ኤምፕሎይድ ስል መስፈርቶች ምን እንደሚጠይቀኝ ጥያቄዎች አሉ። እነሱ መሙላት አለብኝ ማሟላት አለብኝ ማለት ነው። አሳማኝ ነው። የት ነው የምትሰራው? ስራ ምንድነው? የግል የድርጅት ምናምን እያለ ይጠይቃል ማለት ነው።
ኤምፕሎይድ ነኝ ያልኩት ኤምፕሎይድ ነኝ ስለው ካምፓኒ አድሬስ ድርጅቱ የምትሰራበት ድርጅት የት ነው የሚገኘው የሚለውን አድራሻ ይጠይቀኛል። ሞላውኝ። ደሞዝ ከስንት እስከ ስንት ነው ብሎ ዝርዝር ያመጣል። እሱንም ይሆናል የምትሉትን ትመርጣላችሁ ማለት ነው። ያው ባትዋሹ ይመከራል። ወርሃዊ ገቢ ምን ያህል ነው የሚለውን ያው ያስመርጣል ማለት ነው። ደሞዝተኛ ከሆናችሁ የክፍያ ቀናችሁ መቼ ነው የሚለውን ያስመርጣችኋል። ትመርጣላችሁ። ፖዚሽናችሁ ተቀጣሪ ከሆናችሁ ምን ሌቭል ላይ ናችሁ፣ ማኔጀር ናችሁ፣ ተላላኪ ናችሁ፣ ጥበቃ ናችሁ ምናምን የሚለውን ያስመርጣችኋል። እሱን ትሞላላችሁ ማለት ነው። ወርክ ኢንፎርሜሽን ላይ ያው በሚጠይቃችሁን ነገር ሳትዋሹ ሪያሊቲውን ነገር እርስ በርሱም ስለሚጋጭባችሁ ላለመዋሸት ሞክሩ። እውነተኛውን መረጃ አስገቡ። ከዛ የብዙዎቻችሁ አሁን ወርክ ኢንፎርሜሽን ከሞላን በኋላ ቀጥሎ ያለው ኮንታክት ኢንፎርሜሽን የሚለው ነው የሚመጣው። እዚህ ላይ ነው የብዙዎቻችሁ አስቸጋሪ የሚሆንባችሁና የሚከብዳችሁና ኮንታክት ኢንፎርሜሽን የሚለው ላይ ኮንታክት ኢንፎርሜሽን ላይ ሁለት ነገሮችን ያሉት ሁለት ሰዎችን እንደ ዋስ እንደማለት ነው። በተዘዋዋሪ ሰዎቹ ሳያውቁ የምትፈልጓቸውን የምታውቋቸውን ሰዎች ኮንታክት ማስገባት አለባችሁ። ሁለት ሰው ያስፈልጋል። የሁለት ሰው አድሬስ ለእነሱ ምን የሚደርሳቸው ነገር የለም፣ ግን የሁለት ሰዎችን አድራሻ እዚህ ጋር ማስገባት አለባችሁ። ኮንታክት አንድ እና ኮንታክት ሁለት የሚለው ላይ መጀመሪያ ሪሌሽንሺፓችሁ መምረጥ አለባችሁ። ወንድማችሁ ስልክ የምታስገቡ ከሆነ ሪሌሽናችሁን ወንድም ብላችሁ ማስገባት አለባችሁ። ጓደኛም ከሆነ ጓደኛ፣ ሚስትም ከሆነ ሚስት ብሎ ያስመርጣችኋል። እሱም ምረጡ። ቤተሰብ ከሆነ ቤተሰብ፣ ሲብሊንግ ማለት ወንድም ነው። ቤተሰብ፣ ሚስት እና ወንድምና እህት ብሎ ነው ከሶስት አማራጭ ነው የሚሰጠን። ከሶስቱ አማራጮች ውስጥ አንዱን እንመርጣለን። ሚስት ካለን የሚስታችሁን ስልክ፣ ብዙ ጊዜ ስልክ ኮንታክት የሚለው ላይ ወደ እንትን ይወስደናል፣ ወደ ሞባይል ነምበር። አሁን ለምሳሌ ሪሌሽንሺፕ የሚለውን ከመረጥን በኋላ ሞባይል ነምበር የሚለውን ስትነኩት ወደ ኮንታክት ጋር የሚወስዳችሁ ነገር አለ። እሱን በተቻለ አቅም ወደ ኮንታክት ጋር ባትሄዱ። እሱ ውስጥ ከገባ በኋላ በጣም ያስቸግራል ብዙዎቻችሁ። ኮንታክት ላይ ሳይሆን ቀጥታ እዛ ጋር ስልካቸውን ብትጽፉት +251 ወይም 09 ብላችሁ የሰዎቹን ያስገባችኋቸውን ሰዎች ስልክ በስርዓት ብትጽፉት አሪፍ ነው። የብዙዎች ሪጀክሽን ደግሞ ስማቸውን ታስገቡና ስልካቸውን ማይሆን ታረጉታላችሁ። ሲስተሙ አውቶ ስሙና መታወቂያው የሰውየው ስልክ ቁጥርና የተመዘገበው ስልክ ቁጥርና ባለቤቱ ተመሳሳይ መሆኑን ቼክ ያደርገዋል። እዛ የተሳሳተ ኢንፎርሜሽን ካስገባችሁ ሪጀክት ታደርጋላችሁ። ወይ ከ6 ቀን በኋላ እንደገና ሞክሩ ምናምን የሚለው መልስ የሚመጣው አንደኛው ኬዝ ይሄ ይመስለኛል። ስለዚህ የምታስገቡት ሰው ስልክ እና ስም ትክክለኛ መሆኑን ቼክ አድርጉ። ሲስተሙ በራሱ ያጣራዋል። ያው እንደሚያሳየው ኮንታክት አንድ ላይ አንደኛውን ካስገባችሁ ኮንታክት ሁለት ደግሞ ሌላ ሰው ማስገባት አለባችሁ ማለት ነው። ተመሳሳይ ሰዎች ሁለቱም ቦታ ማስገባት የለባችሁም እንደ ዋስ ስለሆኑ ማለት ነው። የተለያዩ ሰዎች ነው መሆን ያለባቸው። ስልካቸው ተመሳሳይ መሆን የለበትም። የሌላ ሰው ስልክ ነው የምትቀርቡትን፣ የጓደኛ፣ የወንድም፣ የእህት፣ ሚስት ካላችሁ የሚስት የነሱን ነው ስልክ የምታስገቡት ማለት ነው። እዚህ ኮንታክት ኢንፎርሜሽን ውስጥ ከኮንታክት አትጠቀሙ። በቃ አስቸጋሪው እሱ ነው። ቀጥታ ስልኩን ጻፉ። ልክ ከዛ ሞልታችሁ እንደጨረሳችሁ የኮንፊርሜሽን ሜሴጅ ይመጣላችኋል። ኮንታክት ዋን ላይ ማንን ሞላችሁ፣ ሪሌሽንሺፓችን ይሄ ነው ብላችኋል። ኮንታክት ቱ ላይ ማንን ሞላችሁ፣ ይሄ ነው ብላችኋል። እሱን ያሳያችኋል። ከዛ ኮንፊርም በሉ ይላችኋል። ኮንፊርም ትጣላችሁ ማለት ነው። ልክ ይሄንን ሞልታችሁ እንደጨረሳችሁ የግሬስ ስለሆነ ሶስቱ ሰዎች ምልክት ያለበት ማለት ነው። እንደዚህ ያለ ሰው ያለበት እና 15000 ብር ማክሲመም ቦረብል አማውንቱ ይሄን ያህል ነው የሚል አፕላይ ፎር ሎን የሚል ገጽ ይመጣል ማለት ነው። እዚህ ጋር ነው ልዩነቱ። የብዙዎቻችሁ ጥያቄ በመጨረሻም እዚህ ጋር ደርሰናል ማለት ነው። ብድሩ ጋር የብዙዎቻችሁ ጥያቄ ከዚህ ፊት የብድር ልምድ ለሌላችሁ ሲስተሙ ሲመስለኝ እኔ እንደተረዳሁት ይሄን እርግጠኛ አይደለሁም። የብድር ልምድ ለሌላቸው ወይ ተበድረው ለማያውቁ ሰዎች ከ1200 ብር እንደሚጀምር ነው ያጣራሁት። ባለአዲስ ስልኮች ተመዝግቤ አይቼው ነበረ። ሚኒመሙ ማክሲመሙ የሚሰጣችሁ ለመጀመሪያ ዙር 1200 ብር ነው። 1200 ብር ለ15 ቀን ያበድራል። ወለዱ ላላችሁኝ ወለዱ በጣም ትንሽ ወለድ ያለ 23% አካባቢ ነው። ከቸገራችሁና አንገብጋቢ ለሆነባችሁ ጉዳይ ካሉና አትበደሩ። 23% ነው ወለዱ። 1200 ብር ወዲያው ይመጣላችኋል ገጻችሁ ላይ ማለት ነው። 1200 ብር ለየትኛውም ሰው ከተበድሮ ለሚያቀም ስራ ላለው ስራ ለሌለው 1200 ብር ያበድራሉ ኢሚዲየትሊ። እዛ ሰከንድ ላይ 1500 3000 4000 ያለ ነው የሚሄደው ማለት ነው ልምድ ለሌላቸው። እኔ ግን መጀመሪያ እንደጀመርኩኝ ስታቲ ማለት ብዙ እንትሮች ላይ ገብቼ ስለማቅ ይመስለኛል የሞላሁትም ዳታ አይተውት ይመስለኛል 15000 ብር ከመጀመሪያው የጀመረው ያበድሩ
ለዛም የዛን ጊዜ የመጀመሪያ ቪዲዮ የተሰራ አስገርሙኝ በዛ ልክ እንትን ያወራሁት አብዛኞቻችሁ ትረስት አላደረጋችሁ። ግን እኔ መስፈርቱ እንደዚህ ነው። እኔ የመጀመሪያ ቀን ነው 15000 ብር ያወደረኝ። እዚህ ኮሜንት ላይም ራሱ ከዛን ቀን በኋላ ብዙ ሰዎች ሰጥቶኛል። 5000፣ 8000፣ 15000 የተበደሩ ሰዎች አሉ። ግን ለአብዛኞቹ ለጀማሪዎች ስለሆነ ይሆናል አላውቅም። ከ1200 ብር 1200 ብር ኢሚዲየትሊ ነው እየሰጠ ያለው። ስለዚህ እሱ አስተማማኝ ነው፣ ምንም የማያካዳቅ ነው። 1200 ብር ይሰጣችኋል ኢሚዲየትሊ ወዲያው ያንን ኢንፎርሜሽን ሞልታችሁ እንደጨረሳችሁ ማለት ነው። እዚህ ያሳያችኋል በትልቁ 1200 ብር አፕላይ ፎር ሎን ይላል። አፕላይ ፎር ሎን ስትሉት ሁለት አማራጮች ነው የሚያመጣው፣ የሲቢ እና የቴሌ ብርን አማራጭ ያመጣላችኋል ማለት ነው። እዛ ቀጥታ ወደ አካውንታችሁ ብሩን ይልከዋል ማለት ነው። አፕላይ ስትሉት ግን ሜቢ ዶል ሲቪል ለሚበዛ አንዳንዴ እስከ 24 ሰዓት ምናምን የሚያቆይባችሁ ሰዎች አላችሁ። አንዳንዶች ደግሞ ወዲያው ይሰጣል። ጠዋት አካባቢ ለሞከራችሁት ከሰዓትም ሊገባ ይችላል። ምክንያቱም ሰው ነው አፕሩቭ የሚያደርገው። ያዩትና ዳታችሁን ምናምን አውቶ አይመስለኝም አይተውት ነው አፕሩቭ የሚያደርጉ። ስለዚህ ወዲያው ኢሚዲየትሊ ቀን ላይ ከሆነ 30 ሰዓት ላይ ከሆኑ አይተውት ወዲያው ይመልሳል። ማታ ላይ ምናምን የምትሞክሩ ሰዎች በነጋታው ሰራተኞቹ ቢሮ ሲገቡ አይተው የሚመልሱት። ስለዚህ ሊያቆይባችሁ ይችላል። አብዛኛውን ጊዜ ወዲያው ኢሚዲየትሊ የምትፈልጉ ከሆነ ጠዋት አካባቢ ብትሞክሩት እስከ 6 ሰዓትም ከ1 ሰዓትም ከ30 ደቂቃ በኋላም ሊገባላችሁ ይችላል ማለት ነው። ስለዚህ አፕላይ ብላችሁ ጠብቁት። ቴክስት በመረጣችሁት አካውንት ላይ ይገባል። ቼክ አድርጉ። አሳማኝ ነው፣ ሞክሩት። ሌላ አማራጮችን ይዤላችሁ መለሳለሁ ማለት ነው። ሌላ አፕሊኬሽኖችን አሉ። ቀስ በቀስ እዚህ ላይ ከወደዳችሁት የኛውን ቀጣዩ ቪዲዮችንም ሰራላችኋል ማለት ነው። ሰብስክራይብ ማድረጋችሁ አይረሳ። በያላችሁበት ሰላማችሁ ይብዛ።